አንድ ባሪያ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተወለደበት ጊዜ አንስቶ እስከ ቂያም ጊዜ ድረስ በአፍጢሙ ቢጎተት ከተወለደበት እስከ ቂያማ ጊዜ ድረስ በአፍጢሙ ቢጎተት እና ይህ መጎተቱ ለአላህ ተብሎ የተሰራ ስራ ቢሆን ኢባዳ ሆኖ ማለት ነው። ይሄ መጎተቱ ኢባዳ ሆኖ በአፍጢም መጎተትን አስቡት። ምን ያክል ከባድ ነገር እስከ ቂያም ጊዜ ደግሞ ከተወለደበት ጊዜ አላህ ፊት ሲቀርብ ለሐቀረሁ የቂያም ቀን አስፈሪነትና ጭንቀት ብዛት ይህን ስራውን ይንቀዋል አሉ። በቃ ይንጭ ማለት እኔ እንዴት እንደምገልጽ አላውቅም። መጎተትን አስቡት በአፍጢማችሁ። እኛ እኮ የሌለ ሰላት ላይ እኮ ለ3 ደቂቃ ለ4 ደቂቃ በግንባራችን መደፋት እኮ የሚከብደን ሰዎች ኖርማል ስጁድ እኮ ይከብደናል አይደል? ሲረዝም እኮ ይጨንቀናል። እኔ ኢማም ነኝ ይጨንቀኛል። ኢማም ሆኜ 3 ደቂቃ 4 ደቂቃ አብዱ ይከብዳል አይደል? ሌላ በጣም ነው የሚከብደው እኮ አላህ በቃ ሱብሃንክ ብቻ እንዴት እንደምገልጽ አላውቅም። ከተበት ሄዳ ይሄን ወሰዱልኝ ሂሳብ መስራት ይፈልጋል። ገንዘብ ሀብት ልጅ ምናምን አላህ በሚፈልገው አላህ ለሚፈልገው ዓላማ ብድርን የተሻለች ቦታ ለማድረግ ሀገርን ለማቅናት ቤተሰብን ለማስተካከል ተርቢያ ለማድረግ ብቻ ለኸይር ነገር እስካልዋለ ከኸይር ነገር እስካልመጣ ድረስ በጣም አደገኛ ነው። ሁሌ ከራስ ጋር መውራት ይፈልጋል። ያ ጀማዓ ወላሂ አላህ ይሄ ነው፣ አኺራ ይሄ ነው፣ ጀሃነም ይሄ ነው። ጀሃነም ይሄ ነው ብሎ ያሰበ ሰው ሰላቱ ይጠማዋል። ሰላቱ ይጠማዋል። ገንዘቡን ኬት እንደሚያመጣ ያስባል። የልጆቹ ነገር ያስጨንቀዋል። የሚስቱ ነገር ያስጨንቀዋል። የባሏ ነገር ያስጨንቃታል።